ሰው ራሱን እስከማግለል የሚደርሰው በእኔ ምክንያት ከሆነ እኔ አዎ ባንቺ ምክንያት ነው። አንቺ ሶሪ ብለሽ ብታልፊ ምንድነው? በቃ በእናትህ አንተ ሶሪ አልደግሞም ብትይ ምንድነው ችግሩ? ሰው ይቅርታ እናንተ ምንም ይቅርታ አትፈልግም። አሁን ምን አለ መሰለኝ ተዋት። አሁን እኮ የምንነጋገረው እኮ ለመለያ አካል መነጋገር አይጠበቅብም። ገብቶሃል? ችግሩን ለመፍታት ነው መነጋገር ያለበት። ቆይ አንተ ደግሞ ኧረ በእናትህ እንደዚህ ነቀል ስለ በቃ ይቀራል። ምንድነው ነገር የምቀሰቀሰው ነው? እኔም እኮ ተናድጃለሁ። ያስቀየምኳችሁ ነገር ካለ ይቅርታ በቃ ኃላፊነት አለብኝ። በእናትህ ንጽ ያቀልድ እኔም እኮ ተናድጃለሁ። እኔም እኮ መጥቼ አይደል የተመለስኩት። መልሷን ሰማው ምን እንደምትልሰው አንዴ ገና በቃ ስማ እሄዳለሁ ያለው ሰው አትመልስ። በቃ ትሂድ እንታ ቢያንስ እኮ እሷ ተሳሳተች አይደለ? ከአንዳችን የተሻለ መሆን አለበት። ሞከረን እንኳን አንተ እንዲህ ብዙ ታገስን እንኳን አትመልሰው። መልስ ስማ እንዴ አንዴ እናንተ ከምትበተኑ በአንድ ሰው። ሰላም ፋሚሊ እንዴት ናችሁ? አለን ይኸው ዛሬ ተሰብስበናል ቪዲዮ ለመስራት ጀማው ከነ ይኸው ግማሾቹም እየመጡ ነው። እነ ደሬና እነ ሳምሪ እየመጡ ነው። ዛሬ የሆነ አቅደናል። ቪዲዮ ከመስራታችን በፊት አስቀድመን እስቲ ሳምሪን ፕራንክ እናርጋት። ምንድነው የምናደርገው? ባለፈው ቀጥረናት ነበርና ቀረጭ ክፍለ ሀገር ነበረች እና እኔ ደግሞ ሰምቻለሁ። በርግጥ እኔ አልሰማሁም። እንዴት ትቀሪያለሽ ምናምን ነገር ብዬ ሩዋንዳ አደርገዋለሁ። ከዛ በርግጥ በሰው በኩል የሰማሁት ሰምቻለሁ እንደ ክፍለ ሀገር እንደሄደች ምናምን ነገር። ከዛ ሲደንፉ እናሲዛትና እስከ መጨረሻ እልህ አስጨርሰን ምናምን ነገር ያው ፕራንክ መሆኑን እነግራታለን። እስኪ በዛውም ትግስቷን እንፈታተናለን። ያው ነፂ ካሜራ ገብቻለሁ ግን ፕራንክ እኮ ለመጀመሪያችን ጊዜ ገብቷል። ስለዚህ አይታይም ካሜራው አይታይም። በቃ ያው እንዳይታየው እንትን ብለን ያው በቃ እሱን አትነካከው። አሪፍ ነው በቃ አሪፍ ላይ ነው ያለው። አይታይም። ምን ወደዛ የሚያዩ አይመስልኝም። ደግሞ እንትን ወደዛ አይታዩ ማለት አየር ላይ ነው እንትን የምንላቸው። ናይስ በቃ አሁን እስከሚደርስ እንዳይረሳ ሰብስክራይብ ሰብስክራይብ ላይክ እያደረጋችሁ አበረታቱን። እስኪ የመጀመሪያችን ነው ፕራንክ እንቀውጣለን። እስኪ የኛንም አቅም እኔ እስኪ ምን ያህል በእርግጥ ድራማዎች ላይ ነው የምንሰራው አብዛኛው። እንዲሁ ደግሞ እስኪ ምን ያህል አቅማችንን እና ንጽ አንተ ምን ታደርጋለህ? ና አንተ ንጽ ና አንተ ና ያ ንጽ እሱ አሁን እየመጡ ነው። መቼ እርግጠኛ ነኝ ይደርሳሉ ብለን እናስባለን። እና ያው አንተ በመሀል ትገባና ያው አንደኛ እሷን ነው አታክ ታደርጋለህ። ከዛ መልሰህ ደግሞ የሆነ እንትን ስትቆጣ እሷን ደግሞ አላ ለማረጋጋትን ትሞክራለህ ምናምን ነገር። ከዛ መጨረሻ ላይ ሁለታችሁን የማግባባት ስራ ለስራ ነው ማለት ነው። ግን መጨረሻ ላይ እሷን አታክ እናርጋትና እንድትናደድ እናደርጋለን። በዛው ግን አምርራ ካልሄድኩ ምናምን እንዳትል። ደሬልም እንኳን ያቀር እንኳን አልመጣም። እሱንም ለዛውም እንቀጥልበታለን። ደሬን ራሱ አልመጣም። ጀመረሱ ነው ፊት የሰጣት ደሬን ሲያወራት ማለት ነው። ካሜራውን ግን እንዳታየው ነው። እኔ ካሜራው ምናልባት እዚህ ጋር እቃዎችም ስላሉ ፋሚሊ ቦርሳዎች ምናምን ስላሉ ምናልባት ትኩረቷን ወደ ቦርሳዎች ብዙ አያደርጉበትም። ሪካርድ እያደረግን ነው። ያው እንደ አስቀምጠናል ግን ብዙ አይባንነው ብለና ያው ላይ ኖርማል ነው። ግን ምንድነው እኔ ግን እኔ እንጃ እስከመጨረሻ ፕራንክ አድርጌ አለቅም እስከ ዛሬ ማለት ነውና እላ አስጨራሽ ይሆናል ብዬ አስባለሁ። እናሳካዋለን። ግን ቆንጆ ፕራንክ ነው። እስካሁን ግን አልመጡም ፋሚሊ። እስከዛ የዘፈንን ልበል አይደለም ምናልባት ካዩንስ አሁን እየጨፈሩ ምናምን ካለ እና እኔ በነገራችን ላይ እኔ አልነሳም፣ ከተቀመጥኩበት አልነሳም። ይሆናላ ፊት አነሳታለሁ። በቃ ሁለቱም መጡ። ደሬ ያለ አለ ሰላም እንዴ ብራዘር የጠፋው ነናችሁ ብሮ አንቺ ምን ሺ ነው ጥለሽዋል? ይሄንን ነገር አረበና እሱ ዲዛይን እሺ ነው ቆማ ቁጭ በል በታተነ ምን ሆነ? ከቤት ቆያችሁሳ እንዴ? እናንተ የማይመቻችሁ ከሆነ ሰው ላይ ለምን እንደውም ታለምጡት? አውርተናል ከዚህ በፊት ግን ያናለ ቆየ ማለት ነው። የምሬ ነው ማለት ለምን የዛሬ አይደለም ባለፈው ምንድነው ተነጋግረና እንትን ያለው የተለያየ ነው። መጀመሪያ ላይ ለእሑድ ቀጠሮ አልነበረንም እንዴና አደረ ነገርኩ አንዴ እንት አልነገርካቸው? ነግራችሁ ነበር እኮ የምሬ ነው ነግራችሁ። አይ አንተ ራስህ መጥተህ ነው አንተ ነግራችሁ ለሱ የምትነግሪው እሱ ነው እንትን እንድትመጪ ያዘዘሽ። አይ እኔ እሱ ጋር ደወልኩ ስለሚመጣ ነግራቸዋል ብዬ ነው። አለማ እንደዛ አይደለማ ሲጀመር እንኳን ሊነግረን እሱ ራሱ መጥቷል እንዴ? ዛንቀ አልመጣም። በመጀመሪያ ደረጃ ማለት ነው
አጠብቁኝ ይባላል ሲጀመር ማለት አጠብቁኝ እኮ ይባላል። እዚህ ስንመጣ እዚህ ስንገናኝ እኮ ስንት ፕሮግራም ሰርዘን ነው እኛ እንትን የምንለው። ደግሞ የካሜራማን ቀጥረን ካሜራማን ከፍለን ምናምን ነገር ከመጀመሩ ነው ካሜራማን መከፈል የተጀመረው። እዛን ቀን የምንሰራውን ስራ ነግሬሽ ነበር ማለት ማለት እንደዚህ ካሜራማን እንደሚያስፈልገን ሁላችንም እናቅ ነበር። እሱማ እናቅ ነው እንዴ ባለፈው አላስቸገረን እንዴ ያው እና የተዋጣውን ብር ለካሜራማን እንደሚሆን እያወራን ነበር ከዚህ በፊት። ኦኬ እና ቢያንስ በቃ መታለንጡ ከሆነ አይቀርብን ሁላችንን ለየብቻችን መስራት እንችላለን። ሐሳብ ነው። አዎ በነገራችን ላይ እየደበረን የምንመጣ ከሆነ ማለት ነው እየደበረን እንትን መነጋገር ነው ያለብን። እየደበራችሁ መጣት የለባችሁ። የማትፈልጉ ከሆነ አንፈልግም በቃ አንመጣም በሉ። እናንተ ቆይ እስከዛሬ አይ ሌላ ጊዜ ትመጣ የለም አንተ እሺ እሷ ካልመጣች አትመጣም እንዴ አንተ ያቀን እናንተ እስከዛሬ ምናልባት ዛሬ የመጀመሪያኛ ላይ ስለሆነ ነው እንጂ እኮ እስከዛሬ ሁላችንም ስንቆይ ተቻችለን እንትን እያልና እንዴ አይደለም። እኛ እኮ የደበረን ማለት ነው ያቀን የመጣነው ሶስታችን ነን። የንቀት ሳምሪ አትመጣም እኮ ዛሬ እንዴ ምን ማለት ገጠር ገብታለች። ሲጀመር ሳምሪ ካልመጣች ዳሬ እኛ አይሁን አይዲያ ክሬት አድርገን መስራት አንችልም ቪዲዮ ይኸውላችሁ ቁጣችሁ ዛሬ ከኛ ለምን እንደተጀመረ አላውቅም። ማለት ሌላ ቀን ሁላችንም እናረፍዳለን ታውቃላችሁ። እና ያን ቀንም እንደዚህ ያለፍናት ነው አይደል? ማለት በቃ አይደለም ቆየን ምናምን በሚል ሶሪ ተባብለን ነው የምናልፈው። እንካ አሁን እዚህ ጋር ማለት ነው እኔ ላይ አንተ ላይ ብለን ጣት ልንቀሳሰር አይደለም። ገብቶሃል? ያወጣነውንም ማሰብ አለብን። ሲጀመር ብዙ ጊዜ እኮ ካሜራ መከራየት እንፈልጋለን። የማንከራየው በኢኮኖሚ በአቅማችን ጉዳይ ነው። የዛን ቀን የቻልነውን አቅማችን አሟጠን ካሜራ በተከራየንበት በመጀመሪያ ቀናችን ስትቀሩ ምንድነው የሚሰማው? አንተ በእኛ ቦታ ሆነ አስበው እስቲ። አንተ መጥተህ እኛ ቀርተን ቢሆን ኖሮ ካሜራ ተከራይተን እኛ ማለት እኔ እኮ ያ ቀን ክፍለ ሀገር እንዴት ተናግሬ ነበር። መጀመሪያ ነው መናገር ያለብሽ። ካሜራ ከመጣ ነበር እኔ እነግራቸዋለሁ ብዬ ይመጣል ብዬ ነው አለ። ደረጃ ነው የነገረሽ እዛን ቀን እንድትመጪ ፕሮግራም አለ ምናምን ያለሽ? እኔ የሆነ ነገር አጋጣሚ ለሱ ነገርኩት ይነግራቸዋል። ለምን ይልሽ አይደለም ያልነው እኛ መሄድሽ እኮ ጥሩ መሄድሽን ሳይሆን ቢያንስ ግሩፕ ላይ ደውለሽ እንደዚህ ቋማይ አይመቸኝም እንደዚህ ና መሄድ ይችላል ምናምን ነገር ደረጃ እንኳን አንቺ አስተላለፍሽው መልእክት ሊነግረን ይቀርና ራሱ አልተገኘም። አይ ከልብ አልሰማችሁኝም እንጂ ደግሞ የዚህን ያለ እኔ ሲሪየስ አልመሰለኝም። በቃ ይግድ አለ አይደል እንደ ወትሮ ዝም ብለን የሆነ ነገር ሰርተን እንሄዳለን። ጀመረ ዛሬ ብቻ አይደለም እኔ እንትን ብዙ ጊዜ ታረፍጃለሽ ስትፈልጊ አልመጣም አይነት ምናምን ነገር ምንድነው እቅድሽ ምንድነው? ኦኬ እሱ ደብሯችሁ ነው አሁን እንደዚህ ሆናችሁት? ለምን ደሞ አይደብረን? ያ እንደዚህ እየተለማመጥን ሁላችንም ማለት ነው ብቻ ነኝ ማረፍደ ጊዜያችን አቃጥለን እኮ ነው እዚህ የምንገናኘው በሳምንቱ ለቀን ነው በየቀኑ አንገናኝማ። ይሄ መዋያተን የምንድበት አተ ምናምን አይደለም እኮ እዚህ የምንመጣው። እናንተ ምንድነው መደበሪያ ነው የምታረጉት? ይሄንን አይደለም የምር መስተካከል እናድጋለን የሆነ ነገር ለመስራት እንሞክር ብለን ነው እዚህ የምንገኘው አይደል እንዴ? ስላችሁ የዛሬው በጣም የእናንተም እንትን በዛብኝ ስለ ቁጣችሁ ምናምን ነገር ከሌላው ቀን ዛሬ የተለየ ነገር እንዳለ ተደጋገመ አይደል? ታስቡት አይደለም እኔ ነግሬያቸዋለሁ። ሁላችንም ከዚህ በፊት ተሰብስበን ሁላችንም የየራሳችንን ባህሪ ምናምን ምን እንደሚያግባባልና ምን እንደሚያጣላን ተነጋግረን አውርተናል ተሰብስበን። ግን እንደ አዲስ ሰው በየቀኑ መነጋገር የለብንማ እንጂ እኮ አሁን እኮ መጨቃጨቁ ምናምን እኔ የመጨቃጨቅ ሱስ ኑሮብኝ አይደለም። እሷ ራሱ የሆነ ንቀት ቢሆን ነው እንጂ ሲጀመር እዛን ቀን ማለት ነው እንትን አትልም። በቃ ንቀት ነው ይሄኛው ልንገርካ ቢያንስ አስቀድማ ማለት እንደዛ ነው የምታስበው አንተ ንቀት እንደሆነ ነው ንቀው ንቀት ነው ሲጀመር። ሌላ ጊዜ እኮ ግሩፕ ላይ እናወራለን። አረ ግሩፕ ላይ ሲጀመር ሰሞኑን ደግሞ መልሱላት አይመልሱም። በሽም ይደርሳችኋል። ኦንላይን ሳገቡ በየቀኑ ኦንላይን ሳገቡ አቀሩማ ግሩፕ ላይ ማየታችሁ እንዳላየ ምናምን ነገር እንትን ትላላችሁ። ኮን መፍትሄው ማለት ነው ቁጭ በለን እንፍታው። አንቺ ቁጭ በይ እንጂ አይደለም። ሲጀመር አንድ ነገር ልንገራችሁ ስንነጋገር ይሄ ቁጣ ምናምን ብላችሁ ደሪ አንተ በተለይ ላንተ ማለት ነው መነጋገር ማለት መቆጣት አይደለም። ገብቶሃል? ነገ እንዳይደገም ይሄ ክፍተት ነገ እንዳይደገም ነው እየተነጋገርን ያለን። ስንቆጣም ደግሞ ብንቆጣም የሚያምርብናል። አስበው ያረጋችሁትን አንተ ጥፋት ምንም ጥፋት እንደሌለብህ ነው ራስን እያሰብክ ያለው። ቢያንስ ጥፋተኛ ነን ይቅርታ አድርጉልን እንደማለት ገና መልሰህ ተቆጣችሁ ምናምን ትላለህ እንዴ? አይ አሁን እንኳን በቃ ለማውራት ነው ተሰበሰብን። መጀመሪያ ያለብን ችግር ብንፈታ አይቀርም። ጀመር ያለባችሁን እንትን በሉ። ስለዚህ እስከ ዛሬ ያኔ አንድ ቀን ነው ያረፈድኩት። እሱም የት ነው ነገራችሁ ነው። መጀመሪያ ጠዋት ላይ የ9 ሰዓት ቀጠሮ ለ30 ደቂቃ አስፈቅጄ ነው የቀረሁት አንድ ቀን እሱ ማለት ነው። እኮ ቢያንስ እየተነጋገርን እንፍታው። ቢያንስ እንዲህ እናንተ ግባባ እንጂ ይሆናል። ከደበረን
ይቅርብን በቃ ምን ሁላችንም እኮ የህይወታችን እንትን አለ ማሳየት እንችላለን። ግን አለ መሰላችሁ ከዚህ በፊት ያልተነጋገርንበት ነገር ቢሆን አይ በቃ እንነጋገርና ምናምን ነገር ልንል እንችላለን። ብዙ ጊዜ የምናወራው ነገር ነው ስለ ሰዓት ስለ ቀጠሮም ስለ ማክበር ምናምን ነገር ማለት ነው። ቃል ኪዳን አልመጣችማ ዛሬ ያልመጣችበት ምክንያት ምንድነው? የእናንተን የዛሬ ሳምንት ማልመጣይታ ነው ያልመጣች ያለችው ዛሬ ማለት ነው። ቀጣይ ደግሞ ምንድነው? ዛሬ ባረፈዳችኋ ባናወራና እንጂ ብንለያይ ምንድነው የምናደርገው? አንዳችንም እናለምጣለን እንደዛው ማለት ነው። እንዴ በሳምንት 2 ቀን ስንገናኝ አንዱ ቀን እሁድ ቀን ነው። እሺ እሁድ ቀን ኖርማል የረፍት ቀናችንን መስዋዕት አድርገን ነው የምንገናኘው። በመሃል ደግሞ ሮብ ነው የምንገናኘው። ሮብ ደግሞ ከስንት ከአሰሪዎቻችንና ከስንት ሰው ጋር እንደዚህ ተጋጭተን ምናምን ነገር ነው የምንመጣው። ታውቃለህ ባለፈው እኔ ራሱ ምን እንደተደረኩ ስራው ስለዚህ ሐሳባችሁ ምንድነው እናንተ? በቃ እንደዚህ የምታለምጡ ከሆነ ይብራብን ነው በቃላ ይቅርብን። እንዲሁም እኮ እኛን ሐሳባችን ከምትጠይቁን እኛ እኮ እንዲሁም እናንተን እኮ ነው ሐሳባችሁን እየጠየቅናችሁ ያለው። መቅረታችሁ ሳይቀር ማለት ነው መቅረታችሁ ሳይቀር ጭራሽ ታረፍዳላችሁ ማለት ነው። በጣም ይሄ ነገር ቆይ አልገነንም። የምሬ ነው የምላችሁ እንዴ ስንት ቀን ስንቱ ቀርቶ ቆይ እናንተ ተቻችለና እንዴ ማለት ብዙ ነገር አለ። ዛሬ የዛሬው የእውነት ነው የምልህ ንጽ በጣም ገነዋል። የዛሬው የምልህ በዚህ ልክ አያስቆጣም። እርግጠኛ ነኝ የምነግርህ ማለት ነው። ምክንያቱም ከዚህ በፊት ከቨር የተደራረገን ሁላችንም አልፈነዋል። እሺ እንደሌላ ቀንም የዛሬው እንልፈው ነው አይደረግም። ከዛ ምን ችግር አለ? ቀጣይ ደግሞ የሁለት ሰው ብቻ ይገኛል ማለት ነው። ያ ነው እኔም የምፈራው አሁን ያ ነው። ገብቷል አይደለ? 10 ሰው ቀጥረን 2 ሰው ተገኝቶ እየተደጋገመ ሲመጣ ምንድነው የሚደረገው? ይለመዳል። ሲጀመር ኖርማል ነገር አይተን አርገን እናየዋለን ማለት ነው። ኮን እየተረጋጋን እንጠይቃቸውና በቃ እንፍታው። የጻፉት ስክሪፕት አለ እሱንም ለአንድ ፕሮዲዩሰር ምናምን ፈልገን እንሰጠዋለን። ይሰራዋል። ኖርማል በቃ ትችላላችሁ። እንደዛ አልኩት ይሻላል። ያለፋችሁበት ነገር ምናምን ነገር መስሎ እንዳይታያችሁ አይደለም። ንጽ እየተነጋገረን እንፍታው። ኤፍሬም ቆይ መጀመሪያ አሁን እያጣራ መሄድ አለብን። ሳምሪ ስትቀጠሪ ብቻ የምትመጪ ከሆነ ይሄ የምን አገባኝነት አይነት ስሜት እየተሰማሽ ከሆነ ማለት ነው በጣም ያስጠላል። ገብተሻላ? የሆነን ሰው የሆነ ስክሪፕት ለመጻፍ ማለት ነው የ10 ደቂቃ ስክሪፕት ለመጻፍ 10 ሰዓት ቁጭ ሊል ይችላል። መረዳት ያለብሽ ነገር እናንተ ድካሙ ላይ ገባ ይችላል። እዚህ ጋር ያለው ትንሽ ነገር ሲቀረጽ ምናምን ነገር ብቻ ያለውን ነገር አይታችሁ ስትሄዱ ምንም ነገር እንትን እንደሌለው ሊመስላችሁ ይችላል። በቃ ማለት እዛ ጋር እኮ ብዙ ነገርኛም ብዙ ቻሌንጅ አልፈን ነው እዚህ ጋር ምን መጣው። እሺ አንቺ ቆይ ፍላጎት የላትም ማለት ነው በዛ ስቴት ቻሌንጅ ወይ ያለ መፈለግ ጉዳይ አይደለም። ባልፈልግ አንተ ያ ሁሉ ነገር መከራከር የለብሽም። አሁን አንቺ እኮ አንቺ እኮ እየተከራከርሽ እኮ ነው። አንቺ ኖርማል ዛሬ ማለት ነው ባንደውልልሽ አሁን ለምሳሌ በሳምንት 2 ቀን እንደምንገናኝ ታውቂያለሽ። ድንገት ባይደውልልሽ እኮ አትመጪም እኮ መቼ ደወላችሁልኝ ነው አመትዩ። ይሄ ደግሞ በቃ አላ እየደበረሽ አትስሪ። አይ ፍላጎት የላትም ማለት ነው። አይ መልስሽ ነው ራሱ ከባድ እየደበረሽ ከምሳሌ አይ በዚህ ልክ የሚያደርግ ነገር አይደለም። እንደዚህ የሚያደርጋችሁ ነገር ከሆነ ግን ያው በሰላም ብንለያይ ይሻላል። ምን አለ መሰለኝ አሁን ሳምሪ ላይ ምን እንዳየሁኝ ታውቃለህ? ይሄ አባብሉኝ አይነት ስሜት እያየሁባት አባብሉኝ የሆነ ደግሞ ለምኑኝ አይነት ነገር እያልሽ ነው። ስንት ቲያትር ላይ እኮ የሚያጥባባ ነገር እየተናገርሽ እና ቃለ የቲያትር ተማሪዎች እኮ በፊት ከኛ ጋር የሰሩትን እኮ መጥራት እኮ እንችላለን እኮ እንደዚህ የሥራ ራብ ያለባቸው ልጆች አሉ እኮ እንዴ ተውኔት ነው አይደለም። አንድ ቀን የተፈጠረ ስተት እኮ አንድ ቀን አይደለም። አንድ ቀን ስንት ከጀመርን ስንት 3 ወር 4 ወር ሊሆን እኮ ነው። አሁን 4ኛ ወራችን ልንይዝ ነው። ግን እስከዛሬ አብዛኛውን ጊዜ በቀን ነው የምናሳልፈው እና ልጆቻችን ደግሞ እያለመጥን ነው የምናሳልፈው። ለምን እንደዚህ ይሆናል? ዳሬ አሁን ይሄ ደጋግመን ስናወራ ሰዓታችን ነው መልሰን እንትን የምንለው ገብቶሃል? አሁን የምንነጋገረው ለምንድን ነው? ነገ እንዳንደግመው ነው። እናንተ ብቻ የምትደግሙት እናንተ ብቻ አይደላችሁ። ካንተ አይቼ ነገ እኔም ልቀር እችላለሁ። ገብቶሃል? ተብለው እንዴት ሰው የምንመጣው ከየትም ነው። ትራንስፖርት አውጥተን ሊያረፍት ይችላል። ዛሬ የሆነ ወጪ ምናምን ነገሮች ይኖርብናል። እነዛን አውጥተን መተን እዚህ ጋር ምንም ሳሰራ ስትመለስ የሚሰማውን ስሜት አሰብ ይቅርብን እባክህ አላማራ። ስለዚህ ሰዎች ይኸውልህ ነፂ ሰሙኛላችሁ። እኔን እስከዛሬ ስናጠፋ ስንተራረም ኖረናል። የዛሬው ግን በጣም አግሬሲቭ ሆናችሁ ማነው ስለ እኛ ጋር ሲሆን ብቻ እንደዚህ መሆናችሁ እኔም በጣም አናዶኛል። እንግሊዘኛም እኛ ላይ ስለዚህ የተናደድንበትን ምክንያት ልንገር። የተናደድንበትን ምክንያት ማለት ነው ሳምሪ የነገረችህ አንተ ነው እንደማትመጣ አንተ
የሷን መልእክት አስተላልፈን የቀረው አንተ ብትመጣስ ቢያንስ የሷን ቦታ በሌላ ሰው ከቨር አድርገን እንኳን መስራት እንችል ነበር። በቃ ገብቶሃል? አንተ መልእክት አስተላልፈ ቀረ። አንተ ራሱ የሷን አለመምጣት ለመናገር ነው እንጂ እኮ እኔም አልመጣም አልተመቸኝም ብለህ ለመናገር አይደለም የደወልከው። ዛሬ ምን እንደመለሰልህ ሐሳብ አለኝ እኔ ያው ከዛሬ ጀምሮ ራሴን አድያለሁ ከዙሩፉ። እንግዲህ ምሳሩ ከሆነ መልካም ነው የምመኝላችኋለሁ። እኔ ምረብሻችሁ ነገር ከሆነ ሁላችሁም ከምትበተኑ ነው የቦታላችሁ ይቀጣል። በቃ አይሻልም አይደል? ዳራ አንቺ የሁላ ስታተካ ይሻላል። ኖ ደግሞ እንደገና እንትን ቶ ይሻላል እንዴ? ቶ በቃ አይ ያንቺ ብቻ እኮ አይደለም እስከዛሬ እኮ እንደዚህ አይ ማለት እስከዛሬ እኔ ላይ ብቻ ነው እንዴ እንደዚህ አይነት ጥፋት የሚቆይ? ቆይ እንደዚህ ናት ምናልባት እኔ ጋር ሊደጋገም ይችላል። በዚህ ልክ ግን ከሆነ የሚደብረው ያ ነው፣ ሲደጋገም ነው የሚደብረው። ገብቶሻል አይደለ? ከዛ ኖርማል ነገር አድርገሽ ተቀበልሽ። አንቺ ራሱን እስከማግለል የሚደርሰው በእኔ ምክንያት ከሆነ እኔ አዎ ባንቺ ምክንያት ነው። አንቺ ሶሪ ብለሽ ብታልፊ ምንድን ነው? በቃ በእናትህ አንተ ሶሪ አልደግመም ብትይ ምንድን ነው ችግሩ? ሰውናት ለምንቅርታ እናንተ ምንም ይቅርታ አትፈልግም። አሁን ምን አለ መሰለህ ተዋት። አሁን እኮ የምንነጋገረው እኮ ለመለያየት አጋገር አይጠበቅብም። ገብቶሃል? ችግሩን ለመፍታት ነው መነጋገር ያለብህ። ቆይ አንተ ደግሞ ኧረ በእናትህ እንደዚህ ነቀል ስለ በቃ ይቀራል። ምንድነው ነገር የምቀሰቀሰው አንተ ነው? እኔም እኮ ተናድጃለሁ። ያስቀየምኳችሁ ነገር ካለ ይቅርታ በቃ ኃላፊነት አለብኝ። በእናትህ ንጽ ያቀልድ እኔም እኮ ተናድጃለሁ። እኔም እኮ መጥቼ አይደል የተመለስኩት። መልሷን ሰማው ምን እንደምትል ሰው አንዴ ገና በቃ ስማ እሄዳለሁ ያለው ሰው አትመልስ። በቃ ትሂድ እንታ ቢያንስ እኮ እሷ ተሳሳተች አይደለ? ከአንዳችን የተሻለ መሆን አለበት። ሞከረን እንኳን አንተ እንዴ ብዙ ታገስን እንኳን አትመልሰው። መልስ ስማ እንዴ አንዴ እናንተ ከምትበተኑ በአንድ ሰው ምክንያት እና ስለዚህ እናንተም እንትን ማለት ትችላላችሁ። መልካም በቃ እናንተ ከምትበተኑ አንተም ሁላችሁም የራሳችሁ ስራ ይስሩ። እኔ ልትላችሁ ግን ካሁን በኋላ እንዳትደውሉልኝ ማለት ግን እናንተ በሁለታችሁ ማለት እንዳትደውሉ ነይ እስቲ አንቺ መጀመሪያ እንዴ ኤፍና ምን ሸሪፊ መልሳት ምንድነው ሰው ምንድነው? አረ ወይኔ ፋሚሊ ምንድነው? በእግዚአብሔር እንዴት አላየሁት? ፍራንክ ነው እግዚአብሔር ካሜራ ባንቺ የሚጨክን አንጀታለን። ኧረ ሳምሪ ክፉ ነገር ብናወራ ግን አንቺ ማለት ነው ክፉ ነገር የምር ቢሆን በቃ እንትን ልትይ ነው ተናደድኩት እንዴ ምን አደረጋችሁ ነው እናንተ ክፉ ነገር ብናወራ እኔ ያልተሰደበኝ ማለት ነው። አንተ በስማ ኖ ያኔ እንዲሁም የፈራሁት ምን መሰለህ ደረጀ ፊቱን እንደዚህ እሷ ከበር አድርገዋለች ከልለዋለች ለካሜራው ማለት ነው። ምናልባት ላይ የሚችለው የነበረው ደረጀ ነበር። ምንም ጨራሽ የለም እኮ አይደብራችሁም እንዴ? አይዞሽ በቃ ብዙ ነው ብትሳደብ በጣም ደነፋች እኮ አንዲው ምን ለማናደር ሞከርኩኝ እኔ እንግዲህ ግን ትዕግስት አላት ጎበዝ ናት። አሁንም ተናደሽ ነው ያለሽ ተዋተች ቅዱስ እንግዲህ ፋሚሊ ያው የዛሬ ያው መስቲ እንዴት ነው ግን እንዴት ፍራንክ አሳውስጡበት እስቲ አቅማችን ምናምን ለመጀመሪያችን ነው ለመጀመሪያ ጊዜ እኔም ፍራንክ ሲሰራ እኔንም ሰሩኝ ሰብስክራይብ ማድረጋችሁን እንዳረሱ እንግዲህ አበረታቱ ፋሚሊዎች የፈጠነ እስቲ ገብታችሁ ሰብስክራይብ ያድርጉን። እንዲሁም በዚህ አየር ነገር ሰማ ሪከርድ ደግሞ አልተረጋጋው ፋሚሊ ሰብስክራይብ ያደርጋችሁ እሷ ስትሉ ራሱ እንግዲህ ወደ ስራ አሁን ደግሞ በቅርብ ቀን በሚገርም ስራ እንመጣላችኋለን። በሚገርም ተውኔቶች ጠብቁን። እኔም የመጀመሪያ ሰብስክራይብ